አሜሪካ የኢትዮጵያን የባህር በር ጥያቄ ደገፈች። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ማይገባቸውን ህግ ማይፈቅድላቸውን እንደዚህ ማድረግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ቤት መግለጽ ፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በኢትዮጵያ መንግስት ቁርጠኝነትና የዲፕሎማሲ ትጋት የተደመመችው አሜሪካ በኤርትራ ግትርነትና የማያዋጣ አካሄድ ብስጭት ውስጥ የገባችው አሜሪካ የኢትዮጵያን የባህር በር ጥያቄ ለማስመለስ ከጎኗ ቆማለች። አሜሪካ የኢትዮጵያን የባህር በር መዳረሻ ብሔራዊ ጥቅም ብቻ ሳይሆን ለቀጠናዊ መረጋጋት አስተዋጽኦ እንዳለው ጭምር ነው የገለጸችው። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።